የተሻለ ሌላ ሰው ተነሳ ደግሞ ቃለ الذي عنده علم من الكتاب ያ የመጽሐፍ ዕውቀት የተሰጠው ደግሞ የመጽሐፍ ዕውቀት ያለው መልካም ባሪያ ተነሳና እንዲህ አለ አነ አቲከ به قبل ان يرتد اليك طرفك ሱለይማን ሆይ ይሄ የአይንህ እርግብግቢት ወደታች ዝቅ ሳይዘጋ በፊት አመጣዋለሁኝ አለ። ይሄ ማለት ነው ይሄ እንደዚህ አጨፍኖ ግልጥ ብሎ እንትን እስኪ ሳይዘጋ በፊት አመጣልሃለሁኝ አለ። قبل ان يرتد اليك طرفك የአይንህ እርግብግቢት ወደ አንተ ሳይመለስ በፊት እዚሁ አመጣዋለሁኝ አለ። ይሄ እንዲያመጣ ተደረገ። ምክንያቱም ከዛ ይሄ የተሻለና ፈጣን ነውና አምጣለው። ይሄ አመጣ። فلما رآه مستقرا عنده ከርሱም ዘንድ ዙፋኑ የተረጋጋ ሆኖ ባየው ጊዜ የተደላደለ ሆኖ ባገኘው ጊዜ ሱለይማን ወዲያው አላህን አመሰገነ። እነዚህን ታዛዦች አላህ ከስሩ ስላደረገለት በጣም በሚደንቅ ፍጥነት ስላመጣለት። ይህ አንደኛ የሱለይማን ተአምር ነው። አላህ ሱብሓነሁ ወተዓላ ከሰጠው ድንቅ ተአምር ምንድነው? አሁን ላይ ራሱ ይህን ማድረግ የማይቻልበት ጊዜ ላይ ነው ያለው። በዚያ በቅጽበት በአይን በለጭታ ወይንም ደግሞ በአይን እርግብግቢት ሳትዘጋ በፊት ከሶሪያ ወማን ነው ከይቅርታ ከፍልስጤም እስከ የመን ሂዶ ከዚያ የሚያመጣ አንድ ኃይል አለ። አሁን ምንም አይነት ቴክኖሎጂ ቢመጣ ይሄን የሚያደርግ የለም፣ አይችልም። ከዚያ በኋላ ይሄን ያመጣበት ዓላማ ለምንድን ነው የሚለው እንመጣለን። ከንግስቲቱ ጋር በተያያዘ ወደ ኢስላም ሊጠራ ስለሆነ ተአምርን ሊያሳያት ነው። ቀዱ فلما رآه مستقرا عنده ከእርሱ ዘንድ የተደላደለ ሆኖ ዙፋኑንም ባየ ጊዜ ሱለይማን ወዲያው አላህን አመሰገነ። قال هذا من فضل ربي ይህ ከጌታዬ የሆነ ትሩፋት ነው የተሰጠሁት። ليبلوني أأشكر أم أكفر ሊፈትነኝም ዘንድ ነው አመሰግን ይሆን ወይንም እክድ ይሆን የሚለው። ومن شكر فإنما يشكر لنفسه የሚያመሰግን ለራሱ ነው የሚያመሰግነው። ومن كفر فإن ربي غني كريم የካደ ደግሞ ጌታዬ የተብቃቃና ቸር የሆነ አምላክ ነው አለ። ብታመሰግን ለራስህ ነው፣ ብትክድ አላህን አትጎዳውም። አላህ ካንተ ክብረት የተብቃቃ ነው። إن تكفروا فإن الله غني عنكم አለ ሙሳ። ብትክዱ አምላካችሁ አላህ ከናንተ የተብቃቃ ነው። ከናንተ የዓለም ህዝብ እንዳለ ቢክደው የሚቀርበት ነገር የለም። የዓለም ህዝብ ቢያመሰግነው ለማንም ቢጠቅመው ለራሱ ነው የሰው ልጅ አላህን ከፍ የሚያደርገው ነገር አይደለም። قال الله سبحانه وتعالى في الحديث القدسي على لسان النبي صلى الله عليه وسلم يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أتقى قلب رجل واحد منكم لما زاد ذلك في ملك شيئا يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد منكم لما نقص ذلك من ملك شيئا الله من إلال حديث القدسي لا يناقر እናንተ የአዳም ልጆች ሆይ አለ የአዳም ልጅ ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ሁላችሁም እንዳው እኔም በሚፈራ ሰው ልብ ላይ ብትሆኑ ሁሉም የዓለም ህዝብ እኔን የሚፈራ የኔ ታዛዥ ቢሆን ይህ በእኔ ስልጣን ላይ የሚጨምርልኝ ነገር የለም ማለት ያ እናንተን ነው ከፍ የሚያደርጋችሁና ወደ እኔ የሚያቀርባችሁ አለ። እናንተ የአዳም ልጆች ሆይ አለ ቀጥሎ የአዳም ልጅ ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን ከማንም በላይ ባመፀ ሰው ልብ ላይ ብትሆኑ ሁሉም አመፀኛ ብትሆኑ ማለት ነው ይህ እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ነገር ግን እናንተ ወደ እኔ እንዳትቀርቡ ያደርጋቸዋል፣ ከእኔ እንድትርቁ ያደርጋቸዋል ኃጢአታቸዋል። ስለዚህ ሱለይማን ዓለይሂ ሰላም ይህ ተናገረ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት። የነቢያቶች አስተምሮ አንድ ነውና ሱለይማን ምን አለ? የሚያመሰግን ሰው ለራሱ ነው፣ የካደ ሰው አምላክ አላህ ከእርሱ የተብቃቃም ነው አለ። ከዚያ በኋላ ሱለይማን ምን አዘዘ? ቃለ ነኪሩ ለሃ ዐርሸሃ ትእዛዝ ሰጠ። ከእርሱ ስር ላሉት ዙፋኗን ቀይሩላት በሌላ ከለር አለ። ያው ራሱ ነው ዙፋኑ፣ ግን ከለሩ እንዲቀየር አዘዘ። ለምን? እንድንመለከት እንድናይ ዘንድ አለ። አንድ አካል ብቻን ሆኖ ሳለ ራሱን በብዜት ይጠራል። ገብታችኋል? ለምሳሌ ንጉሶች፣ ሹማምንቶች ሱለይማን ብቻን ሆኖ ሳለ እንድናይ ዘንድ ይላል፣ እንድንመለከት ዘንድ ይላል። አላህ ለምንድን ነው እኛ የሚለው ይሏቸዋል አይደል? ንጉሶችና ሹማምንቶች ራሱ ሳይቀሩ ራሳቸውን አንድ ሆነው ሳሉ በብዜት ይጠራሉ። ሱለይማን ንጉስ ነው አይደል? ነገር ግን ራሱን በብዜት ይጠራል። አንድ አካል ብቻውን ሆኖ ሳለ ክብሩና ልቅናውን ለመግለጽ ራሱን በብዜት መጥራቱ የተለመደ ነው። በቁርአን ላይ በርካታ ቦታ ላይ ታገኛላችሁ። ቃለ ነኪሩ ለሃ ዐርሸሃ ነንዙር
ነንظር ለስንት ነው እንመለከታለን ይላል። ራሱ ሱለይማን ዓለይሂ ሰላም ተናጋሪው አንድ አካል ሆኖ ሳለ እናያለን ይላል። አተህተዲ አም ተኩኑ ኢለ ለዚነ ላ የህተዱን ከሚመሩት ትሆናለች ወይንስ ከማይመሩት?